በቀን አንድ ቪዲዮ እለቃለሁ ብያስብ እንግዲህ እሱን በማስመልከት ትናንትና አንድ ላይ ያለው ዛሬ ይዤላችሁ እንመጥቻለሁ ከኤፊ ነው ድህነትና ወንጀል ማንንም የማያሳያችሁ አስከፊው የእንግሊዝ ሀገር ገጽታ ይላል Put down the knife Put it down Put down the knife This is the United Kingdom በታላቋ በእንግሊዝ በብሪታንያ ሀገር በጣም የብዙ ወጣቶችን ህይወት እየቀጠፈ ያለ አንድ አሳሳቢ ነገር አለ እሱም knife crime no They say a man drove into a house and then began stabbing people with a sword አባቢ ጄትሊና አንተ ማን ተቀየረ አቢ ነገር አለ ሻሞላውን አይቷል knife crime no They say a ቆየታለ ቢዮላ ሻሞላውን man drove into a house and then began stabbing people with a sword ምንድነው ያው ነኝ እንዴት ነው አንተ የሰው ልጅ ጋር ጌታ ፖሊሳይ መች ፈጥራው ሲጋ ደዲንግስ ዲንግስ አለ ጄትሊ ወደ ዞብሩ ነው ወይስ አዲስ እንደው ቦታው ኖርማል ዲጋ ያማን አለ በጣም ከባድ የሆነ ኬዝ ነው እንግሊዝ ያስቃላል ሻሞላ የሌለ ብዙ አኒማ አይቷል አስፋልት ላይ በገጀራ በመናም በብዙ የሚቆጠሩ ኢትዮጵያውያንና ኤሪትሪያን ወንድም እህቶቻችን በዚህ በናይፍ ክራይም ምክንያት ባለፈውን በቀደምለትም ሰምታችኋል እንግዲህ እንግሊዝ ላይ እንደዚህ ያንን ነገር ተፈጥሯል እኔ የሆነ ብዙም ቶፒኩን ስለ ቶፒኩ ብዙም ዕውቀቱ የለኝም ግን የሆነ ያዩ ቲክቶኮች ምናምን አለ እንደማንኛቹም እና በጣም እንዲያነ ነገር ነው ያስቸገራ ነው እዚሁ እንግሊዝ ሀገር ውስጥ ህይወታቸውን አጥተዋል Two teenage boys have been arrested in connection with the death of a 15-year-old schoolboy in Glasgow. Amin Teckley died after he was found seriously injured on Clarendon Street in the Maryhill area of the city. ነፍሲ ማር ለማንኛውም የሌለ ከባድ ሁኔታ በተለይ ለፋሚሊ ምናምን በተለይ እኔ አሁን ውጪ ነው ምኖረው ገባችሁ አይደለ መጥቼ ያላ ደጋ አላርም በመጣ ቁጥር አላርም ይጮሃልና እንትን አለ ፋየር ዲፓርትመንት አለኝ አካባቢና ስልክ ላይ ይመጣል ዛሬ እንትን ቴስት ነገር አለ ድሪል ነገር ገባችሁ እየሞከሩ ነውና በቃ የሆነ ካውን ፑቲን ላካላቀ ያለን እኛ ተሳቀቀ ሀገራችን ነገው ተቀልዳለ እንደ አረላሽ በዛም ማለት እንፈልገው ወደ ጉዳዩ አላርሙ ይቆም ቆይስ አረ በቃ ዮ እኔ ውጪ ነው ምኖረው ብያችኋለሁ ቤተሰብ ማሰብ ያለባችሁ ውጪ ስትኖሩ በተለይ ልጅ ማሳደግ ምናምን በጣም የሚከብድ ነገር ነውና እንደዛ ለፍታ አሳድገ ምናምን የሆነ ነገር ሲሆን በጣም የሚከፋ ነገር ነው በጣም የሚደብር ነገር ነው At 10:30 p.m. on Wednesday, he died at the scene. To be honest, I've just come back here after being in prison. Okay, yeah, I've been in prison for 2.5 years. 2.5 years for what? Violence. ሁለት ከግማሽ አመት 2 አመት ከግማሽ ምን አይነት አማርኛው ሁላ ተሰልቦብኛል በቃ ተውት I've been in prison for 2.5 years 2.5 years for what purpose violence ሰላም ዩቲዩብ እንደናችሁ ዛሬም የለንደን በጣም አደገኛው ሰፈር ነው ከናንተ ጋር የምንሄደው ቪዲዮ መግባ ላይ እንደተመለከታችሁት በጣም ብዙ ሰዎች ህይወታቸውን እያጡበት የሚገኘው አንድ አስከፊ ነገር አለ እሱም ናይፍ ክራይም ነው በናይፍ ክራይም ምክንያት በጣም ብዙ ኢትዮጵያን ኤሪትሪያን ወንድሞቻችን ራሱ ህይወታቸውን አጥተዋል ኢቭን ከሁለት ቀን በፊት በስኮትላንድ ሀገር አንድ ወንድማችን እንደዚሁ በናይፍ ክራይም ምክንያት በጩቤ ምክንያት ህይወቱ አልፏል ለምንድነው እነዚህ ሰፈሮች ዴንጀረስ የተባሉት ምንስ አለ ናይፍ ክራይምስ ምንድነው ሚሊዮን ከናንተ ጋር አንድ ላይ ቼክ እናደርጋለን ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ እስከ ቪዲዮ መጨረሻ አንድ ላይ አብራችሁን ቆዩ ይመቻች the first thing London ሲባል ናይፍ ክራይም ሲባል ክሮይደን ሲባል ደግሞ ኤፊ ግን ባይ ዘ ዌይ ተለውጣለች ያለፉት ሰሞኑን የሚመጡት ቪዲዮዎች ምናምን በጣም አሪፍ ቶፒኮች ናቸው አሪፍ የሆነ ቫሪኤቲ ምናምን በጣም ተመችቶኛል ደስ የሚል ነገር ነው ብሪክስተን ተያይዞ የሚነሱ ነገሮች ናቸው ክሮይደንና ብሪክስተን የሰፈር ስሞች ናቸው which is ከናንተ ጋር አሁን አንድ ላይ ሄደን የምናያቸው ሰፈሮች ማለት ነው አሰ ቱሪስት ሊሆን ይችላል ለጉብኝት ለትምርት ወይም ደግሞ ለኑሮም ሊሆን ይችላል ወደዚህ ከመጣችሁ በተቻላችሁ አቅም እነዚህን ሁለት ሰፈሮች አቮይድ አድርጓቸው ምክንያቱም በጣም ብዙ ሰው በጩቤ ህይወቱን የሚያጣበት ሰፈር ስለሆነ ማለት ነው the first thing ሰፈር ምንድነው ክሮይደን ይባላል The people here have had enough. All of these guys have lost their sons. We don't want any more sons dying on our streets, ladies and gents. ክሮይደን ምንድነው ለምንድነው በጣም ብዙ ናይፍ ክራይም ያለው የሚለውን እዛው ቦታው ላይ ተገኝቼ ኤክስፕሌን አደርግላችኋለሁ ሰፈሩስ ምን ይመስላል የሚለውን አሳያችኋለሁ ወደ ክሮይደን መንገዳችን እናረጋለን let's get it let's go
ደግነቱ ጀርመን ላይ እንዲህ አይነት ነገር የለም መንገድ ላይ ማለት ነው ትሬን ስቴሽን ላይ እንዲህ ስታልፉ እንደዚህ ምናምን እንዲህ የሚከፈት ምናምን የለም ዝም ብለህ ትገባለህ መጥቶ ተቆጣጣሪ ግን ከያዘ እዛ ጋር መታወቂያን አምጣ ይላል 60 ብርን ትቀጣለህ ከሌለ ማለት ነው ትንሽ ለቀቅ ያለ ነው እዚህ ምን እንጃ ሁሉም ስቴሽን ላይ ሆነ ይችላል ቤተሰቦች አሁን የምገኝ ክሮይደን ነው በጣም የለንደን አደገኛው ከተማ ይሄንን ይመስላል ቤተሰቦች ክሮይደን ይባላል እንግዲህ ውስጥ እንደተመለከታችሁት በጣም ብዙ ትሬን ስቴሽን ራሱ በጣም ብዙ ሴኩሪቲዎች አሉ ምክንያቱም እዚህ ቦታ ላይ በጣም አስቸጋሪ ብዙ ሰዎች ስላሉ ማለት ነው እና አንድ ነገር ለየት የሚያደርገው ክሮይደን ከለንደን ምንድነው ትራም የሚገኘው ሁለት ቦታ ላይ ብቻ ነው ለንደን ውስጥ አንዱ ክሮይደን ነው እንደምትመለከቱት ሌላኛው ደግሞ የሆነ ቦታ አለ የት እንደሆነ ባላቅም ማለት ነው ኤኒዌይ ዊ ሜድ ኢት አሁን የምንገኘው ክሮይደን ነው ሆፕፉሊ ማይሆን ነገር አይፈጠርም ብዬ ተስፋ አደርጋለሁ ሆፕፉሊ በሰላም ከዚህ ሰፈር እወጣለሁ ብዬ ተስፋ አደርጋለሁ የዚህ ሰፈር ታሪክ ተወርቶ ተነግሮ አያልቅም በፊልም በዶክመንተሪ በመጽሐፍ በቃ ክሮይደን is the most famous ቦታ ለንደን ላይ በጣም ይሄ ሰፈር ነው በቃ ዞር እያለን አንዳንድ ነገሮችን ለማየት እንሞክራለን የምንገኘው በጣም አደገኛው ሰፈር ነው ሆፕፉሊ እግዚአብሔር ይጠብቀናል አያሳስብም ማይሆን ነገር አይፈጠርም አሁን ወክ እያደረግን አንዳንድ ነገሮችን ስለ ክሮይደን እና ስለ ናይፍ ክራይም እነግራችኋለሁ ማለት ነው በደንብ ወደ ሰፈሩ ወደ መሃል ገብተን ብዙ ነገር ከማየታችን በፊት the first thing ምንድነው ናይፍ ክራይም ለምንድነው ናይፍ ክራይም ያለው በጣም ለንደን ላይ ብላችሁ የምትጠይቁ ከሆነ it's associated with gangs gangsteroች አሉ በጣም ብዙ gangsteroች እና ደግሞ በጣም ግሎሪፋይ ይደረጋል ያው ያየነው እንትን ነው ተመልሶ አሜሪካም ያየነው ነው ሁሉም ቦታ የሆነ እንትን ይሉና ምናምን ከዛ ዘፈን እየዘፈኑ ፍሌክስ ይደረግበታል ከዛ ያው እንደምታዩት ነው መጨረሻው ደግሞ ያው እንትን ማስታወቂያ መስራት ማለት ነው ለሚሰሩት ነገር ማስታወቂያ እየሰሩ ነው እነሱ ያው ገንዘብ ያገኙበታል ከዛ ነገር ይወጡበታል ግን እዛ ላይፍ ስታይሎች የሚቀሩ አሉ እና ደግሞ አዲስ የሚቀላቀሉም አሉ እዚህ ሀገር ለንደን ላይ ጋንግስተር ምንድነው ማለት ነው 4 እና 5 ወይም ደግሞ ከዛ በላይ በመሆን የግሩፖች በግሩፕ ሆነው የተለያዩ ድራጎችን ይሸጣሉ በፖስት ኮሎኒ ሰፈር አላቸው ሁሉም ተወልዶ ያደጉበት ሰፈር ማንንም የማንንም ሰፈር መሄድ አይችልም አንድ ሰው ያለ ሰፈሩ ቢገኝ ከአንዳንድ እርምጃ ይወሰድበታል which is ይወጋል ማለት ነው አንደኛው እሱ ነው the first ቲክቶክ ነው አይታችሁታል hey who's that who's that ሁለተኛው ደግሞ ሌቦች ናቸው ምንድነው የሚሰርቁት በጣም በዋናነት ቬሂክል መኪና ሞተር የተለያዩ ነገሮችን እየነዳችሁ ልትገኙ ትችላላችሁ ይመጡና 3 4 ሆኖ ከዛ በላይ ቁልፍ መኪናውን አንቱት ወይም ደግሞ ሞተሩን ልንወስደው ነው ይላሉ እዚህ ጋር እንግዲህ እንደምትመለከቱት በጣም ብዙ ዴሊቨሪ ሰራተኞች ሞተር ነው የሚጠቀሙት እዚህ ሀገር በጣም ብዙ ሰው ሞተር ይጠቀማል እዚህ ሀገር የምትመለከቱትን ስኩተር ማለት ነው ሶ ይመጡና አምጡ ልንወስደው ነው ቁልፋችሁን ምናምን ነገር ይሏቸዋል ማለት ነው በዛ ሰዓት አንሰጥም እንቢ ካላችሁ ያው ንብረታችሁ ነው አንሰጥም ይሄ ማለት መብት አላችሁ ግን እንቢ ካላችሁ ያው የፈጠነ እርምጃ ይወሰድባችኋል ወይም ደግሞ በጩቤ ይወጓችኋል ያ ዝም ብላችሁ ማለት ነው ትራከር አርጉ ሁሉ ነገር ላይ ትራከር አርጉና የሆነ ጂፒኤስ ምናምን ትራክ የምታረጉበት ነገር እንዲምትጠቀሙ ሰዎች ካላችሁ በህግ ምናምን ያንን ጂፒኤስ ዳታ ሰጣችሁ ማስፈለግ ነው Early evening Tottenham North London and the mopeds close in. Just logged in. Up to. You can put that driver's back. Yeah. I was in seconds. ሁለተኛው እሱ ነው ሶስተኛው ደግሞ ስልክ ነው ስልክ ወይም ደግሞ የተለያዩ ዲዛይነር የሆኑ ብራንድ ያላቸው ጃኬቶች ልብሶችን ሊሆን ይችላሉ እነዚህ ነገሮች አርጓችሁ በመንገድ ላይ በመታዩበት ሰዓት ይከተሏችሁና አምጡ ይሏችኋል እንቢ ካላችሁ እርምጃ ይወሰድባችኋል አሁን ለኮ ነው የሚጠቀሙትን ደሞ ያያችሁት ነው የቢላ ትላልኛለ እንደ አባብዬ በእናት ምን ሆነ ነው ግን ይሄ እኮ የቢላ እኮ ነው ቢላ ላየው እዚህ ጋር እኔ ማየው የሆነ እንጨት ፈለጣ ምናምን የሚወጣ አካል አላያችሁትም ለካ አለ ሹፉልኝ እዚህ ጋር አላያችሁትም ነው ጋንግስተሮች እዚህ አይታችሁ ተለዩ አይታችሁ ጥቁር ስለሆነ አየውና ምናምን ከዛ ምትለዩዋቸው ዞር ማለት ጀመረች
አባ በጣም የሚያስፈራው እኮ ሰፈር እግዚአብሔር ምትለዩዋቸው በምንድነው ጓንት ያረጋሉ ኮፍያ ያረጋሉ ማስክ ያረጋሉ ልብሳቸው ያው የተለመደ ትራፕ ስታር ምናምን ነገር የተለያዩ ብራንዶችን ነው የሚያደርጉት እና እንዲህ በማየት ልትለዩዋቸው ትችላላችሁ ማለት ነው ኤኒዌይ በእነዚህ ምክንያት በጣም የብዙ ወጣቶች ህይወት ሊያልፍ ይችላል ማለት ነው እንደምትመለከቱት ክሮይደን ይሄንን ይመስላል እዚህ ጋር እንግዲህ ሱቁ ጋር የቆሙት ካያቻቸው እዚህ ጋር በግሩፕ የቆሙት ሰዎች እነዚህ አሁን ጋንግስተሮች ሊሆኑ ይችላሉ ገብቷቸዋል አሁን ምናልባት ሊተናኮሉኝ ይችላሉ ምንድነው የምቀርጸው ምናምን ካሉ ችግር ነው ኤርፎን እንደላካው ቢደስ መቅረጽ በጣም የተከለከለ ነው ምክንያቱም አይመቻቸውም እነዚህ ዝም ብለው አስመሳዮች ኋላ ያያቻቸው እግዚኦ ልቤ መድኃኒዓለም እንዴት እንደመታ አይዞ አባቢ በጣም የቅርብ ጓደኞቼ ራሱ የተውጉ አቃለው እንደዚህ አንዱ ጓደኛዬ ምንድነው አፕን ያደረገው መኪና እየነዳ እየሄደ ያለ አራ አባቢ የፓራኖያ ሊገሉት ነው ሳይወጉት ሊሞት ነው እዚህ ሳይወጉት ሊሞት ነው ኤፊ አይዞ አባቢ እኔ ልሳቀኝ ልቡን ተፍቶ ምናምን ልገብታችሁ ላይክ አድርጉት ቀልዳላችሁ እንዴ ልቡን ተፍቶ የሰራው ቪዲዮ ነው አያችሁት ያደረገው ልብስ ምናምን ነገር እግዚኦ ዛሬ ቀለፈየ አንድ ጓደኛዬ መኪና እየነዳ ይከተሉታል እንደዚህ በሌላ መኪና ሁለት ሆኖ ይመጡና አስቆሙት ከፊት ለፊት ገብተው እኔ ወን እንደዚህ ከፈራው ማለት ነው ምን እንደማረግ ታውቃለህ ቮይስ ኦቨር ይነሳራ እንትን ቪዲዮን ክሊፑን ቀረጽ አድርጌ ሰፈር ይመለስና ቤቴ ቁጭ ብዬ ቮይስ ኦቨር ነው መሳራ እንጂ እዚህ ጋር ቆም ያልተርክላችሁ ማለት ነው አልሰጥም ምናምን ግብ ውስጥ ገቡ የዛኔ ጩቤያቸውን አውጥተው እዚህ አካባቢ ነው የወጉት እግዚአብሔርን ነው መላችሁ ኢትዮጵያዊ ወንድሜ ጓደኛዬ ነው መላችሁ ወጉት እቃውንም ወሰዱበት መኪናውን እሱ ግን እግዚአብሔር ይመስገን ተርፏል ኤኒዌይ ክሮይደን ይሄንን ይመስላል በጣም ከባድ ቦታ ነው ትራም ያልኳችሁ ይሄንን ነው እዚህ አካባቢ አንደኛው ብቸኛ የሚገኝበት ትራም ይሄ ክሮይደን የሚባለው ሰፈር ነው አሁን ለምሳሌ እዚህ ጀርመን ላይ እኛ ጋር ብዙ ቦታ አለ ትራም ምናምን የሆነ ምን አይን ያንተ የሚከበድ ነገር አይደለም ግን አላ እኔ እንጃ ፍራንክፈርት አካባቢ አለ እኔ እስከማቆረስ እና ሌሎችም ከተሞች ላይ አለ ይተቀሙታል እዛ ግን ከፊት ለፊት የቆመው አንደርግራውንዳቸው ምናምን ባስም ምናምን በጣም አክቲቭ ናቸው ያረጋውና አያችሁት ይኸውላችሁ ይሄ ልጅ በጣም የሚገርማችሁ ነገር ደግሞ ከ14 አመት ጀምሮ ያሉ ህፃናቶች ናቸው እንደዚህ አይነት ቪክቲም የሚሆኑት ከ14 አመታቸው ጀምሮ እንደዚህ አይነት ነገር ውስጥ ይገባሉ ህይወታቸውን 18 እንኳን ሳይሞላ ነው የሚሞቱት በጣም ያሳዝናል ከ14 በ12 ባለፈው እዚህ ጋር የ12 አመት ህፃን ልጅ ነው ተወልቶ ህይወቱን ያጣው Our top story today, a 15-year-old girl has been stabbed to death in the rush hour in South London. Teenagers have been sentenced to life in prison at Leeds Crown Court for the murder of a 15-year-old boy. A 21-year-old man who was stabbed to death at the Notting Hill Carnival has been named today by his manager as rapper Takayo Lombard. They are weapons that kill, that can't be bought in shops. So why is it so easy to buy zombie knives online? They're finding knives just like this. But because there is no writing on the knives, the police can do nothing. አሁን እየሄድኩ ያለሁት ወደ ታውን ሴንተሩ ነው ከዚህ ጋር እንግዲህ ወደዚህ እንደታጠፍን ታውን ሴንተሩ ነው ማለት ነው በጣም በተደጋጋሚ እዚህ አካባቢ መጥቻለሁ የሚገርማችሁ ነገር እግዚአብሔር ምስክሬ ነው በአይኔ ሰው ሲወጋ ይቻለው እዚህ ቦታ ላይ በአይኔ ሰው በመኪና አሁን ገባኝ አሁን ተረዶ ለምን ፓራኖያ ራሱ እንዳለ አባብዬ እንደዚህ ሁላ ነገር ሰምታ ላይ ይገጫ ይቻለው which is ፊልም ነው የሚመስለው አንዴ ሪል አይመስልማ ኢማጂን እዚህ ቦታ ላይ በጣም ሰርች ሳደርግ ነበረ በዩኬ በኢንግላንድ አካባቢ በ2024 ብቻ ወደ 2 ሚሊዮን የሚሆን የናይፍ ክራይም ሪፖርት ተደርጓል ጀስት ኢማጂን 2 ሚሊዮን ነው ያልኳችሁ 2 ሚሊዮን እዚች ሰፈር ላይ ብቻ 10 እኔ ማለት የምፈልገው በዚህ አጋጣሚ ማለት እንድትረዱ የሚፈልገው ነገር ምን እንደሆነ ታውቃላችሁ ከኢትዮጵያ ተነስቼ እዚህ መጥቼ እኛ ጋር ሰላም የለም እዚህ ነው ምናምን የምትሉ ሰዎች ይሄ የጤባ አስተሳሰብ ነው ልምከራችሁ ከእንደዚህ ስታቲስቲክስ ስትሰሙ ይሄ ጥሩን ስለምናይ ነው ገባችሁ አሁን እኔ ራሱ ሳወራ ሰምታችሁኝ ከሆነ ማለት ነው እኔ ራሴ ጋር እያሰብኩት ነው ስለው ማለት ነው አሁን ካውላውት በዚህ ቪዲዮ እኛም ጋር አለ ጀርመንም አለ ትራም አለ የትም ቦታ አለ ምናምን እያልኩኝ ሳወራ ገባችሁ አይደል የሆነ ይሄ ኢንፎርማቲቭ የሆነ ደረጃ ነው ማወራላችሁ እኔ ማለት ነው ግን የሆነ ምን ልበላችሁ የሆነ
አለ የሚለውን ነው የምናወራላችሁ ገባችሁ የለም ወይ ይጎዳል መጥፎ ነው የሚለውን ነገር በቃ የሆነ ነገሩም አይመረውም መሰለኝ ወደዛ አንመጣም ገባችሁ አይደለ በቃ እሱን አናወራም እንደዛ ስለሆነ በብዛት አሁን ይሄ ቪዲዮ እንደዛ አይነት ኢንፎርማቲቭ የሆነ ለሱ ብቻ ተብሎ የታሰበ ነው ገባችሁ አይደለ ይሄ መጥፎ ሳይዱን ለማሳየት እና ያያችሁት ነው 2 ሚሊዮን ብቻ እንግዲህ በዚህ አካባቢ በለንደን አንድ አካባቢ ለንደን እንግዲህ ራሷን የቻለች እንደ ከተማ ነች ትልቅ ነች ያው የጀርመን የሆነ ጀርመን ላይ አንድ ስቴት ምናምን ትሆናለች ለንደን ትልቅ ነች ግን እንደዛም ሆነ አንድ አካባቢ ላይ 2 ሚሊዮን ሪፖርት የተደረገው ብቻ ነው እሱ ሌላም አለ እና ሌላ አይነት ወንጀሎችም አሉ ገባችሁ አይደለ በጣም ሁሉም ቦታ አይደለም እኮ ግን እዛ እንደዚህ አይነት ቦታ የምትኖሩት ገባችሁ አይደለ እዛ ቆሞ የሚያለቅሱት አቅሙ ቢኖራቸው ገባችሁ እዛ ተወልደው ያደጉ ምናምን በቃ ስንት ጄኔሬሽን የኖሩ ጥቁሮች ናቸው ገባችሁ አቅሙ ቢኖራቸው ከዛ ሰፈር ወጥተው ሌላ ሰፈር ይኖራሉ አቅሙ ስለማይኖራቸው ነው ይሄ ኖርማል ጆብ ተቀጥሮ እየሰሩ ምናምን 3000 ምናምን የሚከፈለው ሰው አለ አይደል እንደዚህ 2000 ምናምን እንደዛ ወየው ነው በቃ ፋሚሊ ያለው ምናምን ብሩ ስለማይበቃው ቤትም ኪራይ አይሆንም ለንደን ውድ ከተማ ነች በቃ ገባችሁ እንደዛ ስለሆነ ዞሮ እዛ ቦታ የሚገቡት ወደው አይደለም ለምን እዛ ሰፈር ይኖራሉ ምናምን ልትሉት ይችላል ግን ወደው አይደለም ግዴታ ስለሆነ ነው ገባችሁ አይደለ እና ላይፍ ወደዛ እዛው ሊከት ይችላል እዚህ መጣ ማለት ነውና ምንም እዚህ ስለመጣ ምናምን አይደለም ኢትዮጵያ ላይ የትም ቦታ ሆኜ እለወጣለሁ ብለ ማሰማትችል ሰው ቆን አትለወጥ እርሳው አይን ተመለወጥ እዚህ መጥቶ ስንቱ ሲለወጥ አይታል ምን እዚህ ይመጣ ይሰራል ኢሮዛ ሲመነዘር ስለሚጨምር ይመጣና ትንሽ ተዝናንቶ ይመለሳል ከዛ እዚህ ይመጣና 3 አመት እንደውሻ ይሰራል እዛ አንዶር ይመጣና አንተ መታይ አንዶሯን ነው የሚመስል እዚህም እንደዛ ነው የሚኖረው ምናምን ያማል እንዴ እዚህ እንደዛ ቢያገኝ እዛ መጥቶ እንዲ የሚፈነዳድቅ ይመስላል ብቻ በዚህም በዛም ተረዱ እንዲ አይነት ነገር የሆነ አገናዝቡ ልምከራችሁ ስደት የሆነ ያለፈበት ነገር የፋራ ነገር ነው 4000 ሰው በጩቤ ተወግቶ ሞልቷል በ2024 ብቻ just imagine እዚህ ቦታ ላይ ብቻ በ2024 14000 ሰው በጩቤ ተወግቶ ሞቷል that's insane ሞቷል በጣም insane ናይፍ ክራይም እዚህ ሀገር በጣም ባስ ደሞ ያያችሁ ከሆነ ይሄ እንትን ጉራንጉር ምናምን አይደለም ኦፕን ኤሪያ ነው አይታችሁታል እንኩ እያደገና በጣም የብዙ ሰዎችን ህይወት እየቀጠፈ ያለ ነገር ነው ሰፈሩ ራሱ እንዴት እንደሚያስፈራ በቃ ጭልም ያለ ሰፈር ነው ክሮይደን ኤኒዌይ እግዚአብሔር ይመስገን እስካሁን የተተናኮለኝ ሰው የለም ግን ደስ የሚለው ምንድነው እዚህ ጋር ፋሚሊዎች አሉ እዚህ ጋር ይሄው ብዛቱ ሰውን ገባቸው ሾፒንግ ፕራይማርክ አሁን እንዲ ሲቲ ሴንተር አካባቢ ምናምን ያለ ሾፕ ነው በቃ ሁሉ ነገር የቀለጠበት ቦታ ነው ፋሚሊዎች አሉ በመና አሁን ዲያነ ቦታ ላይ ስልክ እያወራች ስለሆነ ብቻ ልጅ ዋጋ መጥቶ ምናምን ወቅቷት በሄድ ምናምን በጣም የበሰበሰ ነገር ነው ነገር ኮንሲደር በማድረግ በጣም ብዙ ሴኩሪቲዎችን በየቦታው በማሰማራት የናይፍ ክራይም እንዲቀንስ ለማድረግ እየሞከረ ነው እዚህ ቦታ ላይ ሞክሮ ሞቷል ስፔሻሊ ደግሞ ላስት እነሱ ስራቸው ምንድነው ስደተኛ ላይ ያሳበባሉ አንድ ስደተኛ እዛ ጋር ቆሞ ሲወጋጋ አታይ ስደተኞች በዙ ይላል እዛ 3 ጄኔሬሽን የኖሩ ጥቋቁሮቹ እነሱ ናቸው የሚወጋጉት ከሌላ ሀገር የመጡት እና እንትን ብዙ ሶማሌዎች አሉ የነሱም አለ አበሾችም አሉ እነዛ አይደለም ግን እዛ ተወልደ ያደጉ እዛ ቤዝ ያረጉ አበሾች ምናምን ናቸው እንደኛ አይነቱ ይገብቶ እንደዛ የሚያርግ ብዙ አለ ይያላስም የለም አይደለም ግን በጣም ያነሰ ነው ግን በኋላ መጨረሻ ላይ ሀገሪቷ እንደ አይነት ነገር ስትሆን ምናምን የሚያሳብቡት ማለት ነው ስደተኛ በዛ ይላል ኢኮኖሚያቸው ምናምን ይቋመሩትና ምናምን ሲበሉ ስደተኛ በዛ ይላል እኛ ሳናርገና 2008 ላይ ጀመሯት ፊልም ነች ትዝ ይለኛል የ12 አመት ህፃን ልጅ በጩቤ ተወግቶ ሞተ which is እዚህ ሰፈር ክሮይደን ላይ ነው ያልኳችሁ እንዴት ነው አንተ የ12 አመት ህፃን የምትወጋው እኮ ነው ግራ እኮ ነው they're sick of the bloodshed the young lives lost ladies and gentlemen let's do this together አያቸው እነዚህ ሰዎች አቅሙ ቢኖራቸው ከዚህ ሰፈር ወዲያው ነው የሚወጡት ይሄንን ያልኳችሁ ግን አይችሉም በቃ ምን ያርጉ ለዛ ነው እዚህ ያሉት ገባቸው እና ላይፍ እዚህ ላይ ያስመጣቸው ይችላል እንግሊዝ ስለገባው እንደዚህ እዛ ሲቲ ሴንተር ላይ የሆነ ነገር መከራይ ካልቻል በምን አቅመ እዚህ ነው መገባው እዚህ ስገባ ደግሞ ይደርሳል ገባ young people እንዴት ነው ልጅ የምታሳድገው ሰላም አይደለም ምና together we need the mothers to stop the narrative that there's no men in our communities there are men in our communities there are men that want to stop the knife crime and we're going to be faithful we're going to be diligent and we're going to do it they march through their own streets demanding change ሴኩሪቲዎች አሉ አንዳንድ ነገሮችን ፕሮቴክት ለማድረግ የክሮይደን ብቻ በነገራችን ላይ ለንደን ላይ በክሮይደን ብቻ ለክሮይደን ህዝብ ጠባቂ ብቻ ያለው ክሮይደን ላይ ብቻ እዚህ ሰፈር ብቻ ነው
just imagine think about it ከፖሊስ ሌላ ደግሞ ለክሮይደን የተለየ ኢንፎርስመንት ማለት ነው anyway ታውን ሴንተሩ ይሄንን ይመስላል በጣም ብዙ ሰዎች እዚህ መንገድ ላይ ህይወታቸውን አጥተዋል በጣም በሚያሳዝን ሁኔታ ከ14 አመት ህፃን ጀምሮ ከ12 አመት ህፃን ጀምሮ ነው እንዴ ሲታይ እኮ ያያችሁታ ኖርማል ጽድት ያለ መንገድ ነው ምናምን እዚህ ጋር ግን መጥቶ አንዱ የሆነ ነገር አድርጎ ሊሄድ ይችላል በ3 ሰከንድ ልዩነት የሌላ ነገር ውስጥ ሊገቡ ይችላል ላይፍ ህይወቱ እዚህ ሰፈር ላይ ያጣው ማለት ነው እንደምትመለከቱት እሱ ብቻ አይደለም ባንክ ይዘርፋሉ የተለያዩ ሾፖችን ይዘርፋሉ በጣም እንዲሁም በጣም ደፋር ነኝ እንደዚህ ካሜራ ይዤ እዚህ ሰፈር ላይ እንደዚህ እየቀረጽኩ እየተንቀሳቀስኩ ስለሆነ በጣም ብዙ ሰው ያፈጠጠብኝ ነው ምክንያቱም በጣም it's forbidden ምክንያቱም መተው ሊቀሟችሁ ይችላሉ ስልካችሁን ካሜራችሁን ሊወስዱባችሁ ይችላሉ ምናምን ነገር ግን የመጣሁት ያው አውቄ በጣም ዴይ ታይም ላይ ነው ምክንያቱም እንዳይተናኮሉኝ ብዬ ማለት ነው እንዴት እንደሚኖሩ ያያያችኋቸው ነው መንገድ ዳር ላይ በጣም ከባድ ሰፈር ነው ለንደን ላይ to be honest በቃ ክሮይደን ስትመጡ የምታዩት ነገር በጣም ለንደን የሚመስል ነገር አይደለም በጣም ለየት ያለ ነገር ነው yes አባቢ እንዴ ባሱን ዚዳን አልገጨውም የሌለ ነው ይኸው ኤን ብላ እንዴ ፖሊስ አሁን ገባ ነው አሁን ቀልድ የለ እንደነዚህ አይነት ጋንግስተር የለም እዚህ ምድር ላይ ተቀላለ እንደ ከነዚህ ጋር ማጥፋት ተቀልለዋል እንደበሬ ነው ተወረወረው ታውን እንግዲህ ካንድ ወንድሜ ጋር ነኝ እሱን ስሙ ልጠይቀውና አንዳንድ ጥያቄዎችን ጠይቃለሁ what's your name my name is Mickey you live around here in Croydon Mickey tell us something about Croydon I don't know it's poor there's a lot of people struggling yeah ብዙ ዳሰዎች በጣም አማን ያወራው ነው ኳላ ራሱ እዚህ ጋር ያያችሁት ነው እዚህ ስር ምስክር በጣም ብዙ I've been researching about Croydon and I didn't see any good feedback about Croydon everybody's complaining about Croydon about knife crime and everything what do you think about it mate it's a tough place you know there's a lot of people on the street there's a lot of drugs you know like there's a lot of people out to make some quick money and people get hurt ድራጉ ምናምን ነው በጣም የሚጎዳቸው ምክንያቱም እንደዛ እኛ ሀገር ላይ አሁን መንገድ ላይ ስትወጣ ምናምን ተጎርተ ነው ተረበ ወይ የሆነ ነገር ምናምን አተጎዳና ልትወጣ ይችላል እዚህ ግን በብዛት እንደዛ አይደለም ምክንያቱም መንግስት የሆነ ራስን መንከባከብ የምትፈልግ ከሆነ የሆነ ወደ መስራት አላማ ምናምን ካለ መንግስት ያግዛል ትንሽም ቢሆን ማለት ነው የሆነ በጎ አድራጎቶች አሉ እዛም ማለዛም ከተሯሯት ለራስ ይሆንልሃል ለበርዳታም ገባቸው ማለት መፈልገው በብዛት ችግሩ ምንድነው ድራግ ምናምን እሱ ነው ኢንኮምፒተንት የሚያደርጋቸው ወጥተው የሆነ ለራሳቸው እንኳን እዛም ወረቀት አስገብተ እዚህም ራስን አስመዝግበ አለሁ ብለ ካልሆነ እርዳታውም አይመጣም እሱን እንኳን አያረጉም ድራግ ምናምን በቃ ያጠፋቸዋል ከዛ ሲስተም ውስጥ ደግሞ ይወጣ ነው የምትመጣው ከወጣ ደግሞ ተመልሶ ለመግባት ይከብዳል ተመልሰ ካልገባ ደግሞ እንዲ ባንክ ካርዳውን ከሌለ ምን የለ ምናምን አድራሻ ከሌለ ምናምን እንደሰው አትቆጠር ገባ ያንታው እንትን በቃ አስፋልት ላይ እንደማንኛውም እንትን ስልክ እንጨት ምናምን በቃ ምንም የለ ማን አንተ ምንም አልተነዘ ምን ተነፍሳለ ምናምን ሰውነ ግን ሲስተም አያውቅም በቃ ሲስተም ካላወቀ ደግሞ የአውሮፓ ምናምን እንደዚህ ያደጉት ሀገራት የሚባለው እንደ እንስሳ ራሱ ተመዝግቧል እኮ እንስሳ ራሱ እኮ መታወቂያ ያለው እኮ ታውቃላ እንደዛ አንተ መታወቂያ ሳትይዝ ምናምን ባንክ እንትን ዳታ ሳይኖር እንዴት ነው እርዳታው ራሱ የሚገባው እና ከባድ ሲቹዌሽን ነው በጣም No. Have you witnessed any knife crime in this area? No, not myself. No. You haven't seen any? No, to be honest, I've just come back here after being in prison. Okay. Yeah, I've been in prison for 2.5 years. 2.5 years. Not knives, but yeah. Have you ever get stuck? No, I'm all right. I'm intact. Okay. I'm intact. So yeah. What do you think about knife crime in this area? Well, look, you can't have youngsters getting hurt. You know, like something. You know, some money needs to come into this area. You know. Like give the kids something to do and you know give people a bit of hope you know do you have any message just that someone do something about this you know like you know do something yeah you know. Thank you mate Mike Mickey I appreciate it thank you brother Croydon ይሄንን ይመስላል በጣም ከባድ ሰፈር ነው እዚህ ከመጣችሁ በተቻላችሁ አቅም በጣም ብዙ ነገሮችን አቮይድ ለማድረግ ሞክሩ አደራችሁን
አሁን ደግሞ ወደ ቁጥር 2 ዴስቲኔሽናችን ወደ ብሪክስተን እንሄዳለን with Barbies and drillers the kid back mad on the spinner I see enough man just run for my niggas how they talk about dingers they ain't got dingers they ain't beat cool not a dinger my little nigga riding loose with a chinger man you get done with your nigga የነው የምንገኘው አሁን የምንገኘው ብሪክስተን ነው ቤተሰቦች ብሪክስተን ሁለተኛውና ከባዱ የለንደን ሰፈር ነው በጣም the most dangerous in Brixton if you get stabbed up and die tell your dead friend I said hi I'm sitting in jail like where is my freedom you got taken like a bridge and slice ብሏል ዘፋኙ እኔ አላልኩም በስማ what ያስጠላል ለልቀቂ ኤፊ አንድ ዘፈን ልቀቂ ወራይ ቤተሰቦች እንግዲህ አሁን የምንገኘው ብሪክስተን ነው እየወጣን ነው ምን እንዳለ ሰምታችኋል አናውንስ ሲያደርግ የነበረው ኪሳችሁን ዋሌታችሁን ተጠንቀቁ ምክንያቱም በጣም ብዙ ሌቦች አሉ እዚህ ቦታ ላይ እግዚአብሔርን that's what he say ሰምታችኋል ደግሞ anyway አሁን የምንገኘው ብሪክስተን ነው ባላል በየቦታው ትሬን ስቴሽኖች ላይ ምናምን ቦርሳችሁን ላይ ምናምን እቃችሁን ተጠንቀቁ ዋነኝነት ዛሬ ቀደም የነበርንበት ክሮይደን እና አሁን ያለንበት ደግሞ ብሪክስተን ለየት የሚያደርጋቸው ምንድነው በክራይም ሬታቸው በጣም ከፍተኛ የሆኑ ሲሆኑ ኢቭን ዘፈን አላቸው አሁን ብሪክስተን በጣም ከባድ ሰፈሩ ጀመረው በቃ that's this the kind of lifestyle is in Welcome to Brixton I'm in the party with Barbies and drillers Brixton እዚህ አካባቢ በጣም ብዙ ጃማይካዎች በጣም ብዙ ከሌላ ሀገር የመጡ ኢቭን ናይጄሪያዎችም አሉ በብዛት ግን የሚገኙት እዚህ አካባቢ ያርዲ የሚባሉት ወይም ደግሞ ጃማይካዎቹ ናቸው bad man ይላል ሰላም are you Jamaican yeah what's this that's my car I'm from Ethiopia Yeah? Tena Estelin. Oh, you speak Amharic. Tena Estelin. Tesfa. Oh, real name or? Yeah, that's my name. Tesfa. Yeah. From Jamaica. በቃ እነሱ 100% አይደንቲቲያቸውን ኢትዮጵያ ማድረግ ደስታቸው ነው በቃ Yeah. Nice to meet you, man. My pleasure. What's your name? Ephraim. Nice to meet you. Job bless you. All right, man. Thank you. Imagine. Oh my God. መስቀል አርጓል ነገር ጃማይካዊ ነው አላልኳችሁ እዚህ አካባቢ በጣም ብዙ ጃማይካዎች ነው ያሉትና ሰውየው መስቀል አርጎ ተስፋ ነው ስሙ አማርኛ ይችላል ደስ ይላል my God ልቤን ነካው እግዚአብሔር oh my God ጃማይኮቹ ለኛ ያላቸውን ፍቅር ያው ታውቁታላችሁ ብዬ ነው እግዚአብሔር ይባርከውና ቀኔን ያሳመረው anyway ዞር ያለን ለማየት እንሞክራለን ብለን ነበር ያቆምነው ይሄ የምታዩት ሰፈር ብሪክስተን ይባላል በዚህ በኩል ይመስለኛል ከዚህ በፊት መጥቻ አቃለሁ እንደ ክሮይደን ብዙ ጊዜ ተመላልሼ አቃለሁና በጣም ብዙ ነገሮችንም አይቻለሁ ክሮይደን ላይ እዚህ ሰፈር ግን በጣም በተደጋጋሚ መጥቻ አላቅም to be honest I don't know ምን ያህል ጊዜ እንደመጣው ግን በመጣው ጊዜ እዚህ የሚያዩት ምንድነው በጣም ማአት ሆኖ በሳይክል ምናምን ያው ከ14 አመት ጀምሮ ያሉት ህፃናቶች የዛኔ ነው ከተተናኮላቸው ምናምን ቻው ይፈረድባቸዋል anyway ሰፈሩ ይሄንን ይመስላል ይላችሁ እዚህ ጋር ራሱ ነው ጣሊያን ይመስላል ያው ብዙ ሰው ስፔሻሊ እዚህ የሚበዛው እዚህ ብሪክስተን በጣም ድራግ የሚጠቀሙ ሆምለስ የሆኑ ሰዎች ምናምን የሚበዛው ክሬዚ ነው እዚህ አካባቢ ቶፕ ቦይስ የሚለውን ፊልም ካያችሁት እዚህ አካባቢ በጣም የብላክ ካልቸር ስላለ እዚህ አካባቢ ተሰርቷል ፊልሙ እዚህ ጋር እንግዲህ እንደምትመለከቱት ከጀርባ 10 years of poetic unity 10 years of poetic unity መሰለኝ አይታይም ምን እንደሚል ከልሎኛል anyway እንደምታዩት በቃ ይሄ እዚህ ጋር የብላክ ካልቸር ምናምን ነገር እዛ ጋር ያሉት ሰዎች የሚሰሙት ዘፈን ምናምን በጣም ጥቁሮች የሚበዙበት ጃማይካዎች ያሉበት ቦታ ነውና at the same time እንዳልኳችሁ ደግሞ በፖስት ኮድ እነዚህ ሮድማኖቹ ምናምን ነገር በጣም የሚያስቸግሩበት ሰፈር ነው ወክ ያረግን እንግዲህ አንዳንድ ነገር ለማየት እንሞክራለን to be honest እዚህ እንደ ክሮይደን የቅድሙ አይነት ክሬዚ ስቶሪ አልሰማውም እዚህ ግን ምንድነው በዘፈን በድሪል ዘፈናቸው በጣም ብሪክስተን የታወቀ ነው በሮድማኖች በጣም ሮድማኖች ያሉበት ቦታ ነው እና at the same time ጃማይካዎቹ በጣም እዚህ ቦታ ላይ ሰፍረው ስለሚገኙ ኃይለኛ የሆነ የክራይም ሬት አለ እዚህ ቦታ ላይ ማለት ነው anyway ብሪክስተን እንደውም ኢትዮጵያ ድሮ ባክ ኢን ዴይስ ብሪክስተን የሚባል ክለብ ነበር ትዝ ይለኛል ቦሌ አቢሲኒያ ህንጻ እታች ብሪክስተን የምትባል ናይት ክለብ ነበረች ብቻ ይሄ ኢንተረስቲንግ የሆነ ቶፒክ ነው anyway እንግዲህ የዛሬ ቪዲዮ እንዳያችሁት ስለ ናይፍ ክራይም እና ስለ
the most dangerous city in London በሚል ርዕስ ነበር የሰራ ነው። እቺ ነገር ስታምር ሾፒንግ ሞል ነገር ነች። አታምርም? ከላይ ዲዛይኗ ምናምን ነገር ታምራለች አይደለ? ቆንጆ ሰፈር ዋው። anyway ልክ እንዳልኳችሁ ዛሬ the most dangerous city, the most dangerous area in London እና at the same time ደግሞ ስለ knife crime ነበር ለማየት የሞከርነው። እንዳያችሁት የቅድሙ በጣም the worst በቃ ክሮይደን ይስከባር ነው። እዚህ ግን እዛ ብዙ አይታል ትንሽ ነቃ ያለ ከተማ ስለሆነ እንዳያችሁት በጣም ብዙ ሾፒንግ ሞሎችም ስላሉ የተለያዩ ደግሞ ነጮችም አሉ እዚህ አካባቢ ጥቁሮች ብቻ አይደለም እንደምትመለከቱት እና ምን ለማለት ጥቁር ነው ችግር የሚፈጥረው ፈልገ ነው የተለያዩ ሾፖች አሉ መዝናኛ ቦታዎች ምግብ ቤቶች ምናምን ነገርና to be honest ክሮይደን ብሪክስተን እንደ ክሮይደን ቀደም እንደነበርንበት ሰፈር አይደለም ግን እዚህ at the same time ማታ ላይ ምናምን በጣም የምትጠነቀቁበት ስልክ የሚመነተፍበት ሳይክል ምናምን አስቁሞ ሳይክላችሁን የሚወስዱበት ኢቭን መኪና የሚሰረቅበት ቦታ ሶ በጣም ኬርፉል መሆን አለባችሁ ስፔሻሊ ሲጨላልም ማለት ነው። እኔ ይሄንን ቪዲዮ ለመስራት በጧት የመጣው አባቢ መኪና ያያየ ነው እንዳስፋልት ያው ምንም አይነት ነገር እንዳይፈጠር በሚለውና ራሴን ደግሞ ሴፍቲ ለመጠበቅ ነው እንጂ ማታ በመጣ ማታ መጥቼ ብቀርጽ ኖሮ ማይታይ ጉድ እዚህ አካባቢ ላይ የለም። እስቲ ሪስክ ገብታ አሳየን አንድ ቀን የሌለ ጉድ የለም። እንግዲህ 500,000 ላይ ገብታችሁ ላይ ካርጉለት ያሳየን። ቅድም እንደነገርኳችሁ በእነዚህ እድሜ ያሉ ወጣቶች ናቸው እንግዲህ በእነዚህ እድሜ ያሉ ወጣቶች ናቸው እዚህ አካባቢ በጣም አረ ክሬዚ ዙም አድርጎ ምናምን አልቀረጻቸው ብዙ ነገር የሚያደርጉት በጣም ብዙ ነገር በቃ የሚወጋጉት ስደት የፋራ ነው ከዚህ በኋላ ማንም እንዲያውም እንትን የሆነ ነገር ትሬድማርክ ፓተንቱን ላውጣለሁ ለዚህ ስደት የፋራ ነው የሚል ስሎጋን አሰርቼ በየቦታው ቀልዳዳን ስደት የፋራ ነው አልፎበታል ገባ መለወጥ አገር ላይ መለወጥ ማትችል ከሆነ እዚህ መታተል ለቦጥ ብሪክስተን ቡሊ ነው